እንደምን አመሻችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአድራ የአስራት የበኩራት ልጆች ሁላችሁም በአገሩም ውስጥ ያላችሁ በስደትም እንደኛ ያላችሁ እንኳን ለአባታችን ለቅዱስ ገብርኤል ወራዊ ክብረ በዓል በሰላም አደረሳችሁ አደረሰን። ውድ ፋሚሊዎቼ እንደምታውቁት ያው ኑና የገብርኤልን ጸበል ጻድቅ ቅመሱልኝ። ዛሬ አባታችን ቅዱስ ገብርኤል ነው። በጣም የሚወደው መላእክት ፈጥኖ ደራሽ የኔ አባት ስለምነው የማይዘነጋ እጁን የማይታጠፍ ፈጣሪ እሱ ነው ብቻ። እኔ እንጃ ገብርኤልን ቃላት ያጥረኛል። ምን ብዬ እንደማወራ ራሱ አላቅም። ገብርኤልን በጣም ነው የምወደው። ሁለ ነገሬ ነው፣ አባቴ ነው፣ አማካሪ ምን ብዬ ልንገር። በቃ ሁለ ነገሬ የቤቴ ምስጢር ለእኔ ነው የሰማ። ሁላችሁም ይስማችሁ። ቅዱስ ገብርኤል ለእኔ ብዙ ነገር አድርጎልኛል። እንዲህ ነው ብዬ በቃላት መግለጽም አልችለው እላችኋለሁ ውዶቼ። ለተቀኑ በመሆኑ ያው ስራ ስሰራ ስለቆየት እስቲ ለአሁን ለምን ጸበል ጻድቅ አላደርግም ብዬ እንደ አቅም ያዘጋጅቻለሁ። ኑ ጸበል ጻድቅ ቅመሱልኝ። የዩቱብ ቤተሰቦቼ ሁላችሁም ጠርቻችኋለሁ። በጣም የምትወዱኝ እና የምወዳችሁ የምታከብሩኝ ማከብራችሁ ሰብስክራይብ የምታደርጉኝ የምታበረታቱኝ ኮሜንት የምትጽፉልኝ በሞላ እንኳን አብራ ደረሰን። በጣም አመሰግናለሁ። በጣም ያው ምንም አይልም ጥሩ ላይ ነኝ፣ ግን አበረታቱኝ። ዩቲዩብ መስራት እፈልጋለሁ። እኔ አዲስ ዩቲዩበር በመሆኔ ያው ብዙም ስለ ዩቲዩቦች ምንም የማውቀው ነገር የለምና ብዙ ትላልቅ ዩቲዩበሮች ስላላችሁ ያው ትንሽ ናት ገና ናት ብላችሁ ሰዓት ንቁን። እንግዲህ ያው ትናንሾች ዩቲዩበሮችን እኛንም ከፍ ከፍ አድርጉን እላለሁ። በነገራችን ላይ ከቅርቡ ወደ ሀገሬ ልገባ ስለሆነ እንግዲህ እንድታበረታቱኝ ድጋሜ ስደት እንዳልመለስ እንድታደርጉኝ እማጸናችኋለሁ። እኔ በእግዚአብሔር በገብርኤል አልልም። ያው ዩቲዩቤን በምታዩ ሰዓት ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ኮሜንት ላይክ እላችኋለሁ። ውድ ምርጥ የዩቲዩብ ጓደኞቼ በሙላ እንኳን አደረሳችሁ እና ሰላም ናችሁ? ሁሉም ሰላም ነው፣ እግዚአብሔር ይመስገን። እኔ በጣም ሰላም ነኝ። ክብሩ ይስፋ ለመድኃኔዓለም አለሁላችሁ የኔ ውዶች። ኑና ጸበል ጻድቅ ቅመሱልኝ። ስለ ቆየን ቆይታ አመሰግናለሁ። ፓርቲቱ ደግሞ ኢትዮጵያ ስንገባ በደንብ እንሰራለን። ፈጣሪ ፍቃዱ ከሆነ እንግዲህ አስበናል። ሁሉም የሱ ሀሳብ ነው የሚሆነውና መልካም ቆዩልኝ። በጣም ነው የምወዳችሁ። ሰላም ቆይታ